አቶ ጥላሁን በየነ እና ቤተሰቦቻቸው፣ አቶ ሰለሞን ረታ፣ አቶ በረከት የማነ፣ አቶ ጸዳሉ አበባው ከነ ቤተሰቦቻቸው፣ አቶ ደስታ መለሰ ከነ ቤተሰቦቻቸው፣ አቶ ቲሳይ ጸዳሉ ከነ ቤተሰቦቻቸው፣ ወይዘሮ ኩሪ ደምሴ ከነ ቤተሰቦቻቸው፣ ወይዘሮ ብዙነሽ ንጉሴ ከነ ቤተሰቦቻቸው፣ ኮማንደር መርድ አስፋው ከነ ቤተሰቦቻቸው፣ አቶ ካሳሁን ኃይለ ማርያም ከነ ቤተሰቦቻቸው፣ ቀሲስ ዶክተር ሙሉጌታ ስዩም ከነ ቤተሰቦቻቸው፣ መቶ አለቃ ወልደ ዮሐንስ በየነ ከነ ቤተሰቦቻቸው፣ ቀሲስ ዶክተር ሰሙ ምትኩ ከነ ቤተሰቦቻቸው፣ አቶ ዮሐንስ አፈወርቅ ከነ ቤተሰቦቻቸው፣ አቶ ገረማው በላይና ከነ ቤተሰቦቻቸው፣ አቶ ፈለቀ ክብረት እና ቤተሰቦቻቸው፣ ወይዘሮ የሽረታና ቤተሰቡ፣ አቶ ተሰማ አየልና ቤተሰቦቻቸው፣ አቶ ታየ ገዛኝና ቤተሰቦቻቸው፣ አቶ ስባቱ ጊላ ሚካኤል እና ቤተሰቦቻቸው፣ አቶ አስቻለው ጥላሁንና ቤተሰቦቻቸው፣ ጽርሐ ጽዮን አንድነት ኑሮ ማህበር፣ አቶ ወርቆ አምበሉ እና ቤተሰቦቻቸው፣ አቶ ብሩክ ሽፈራውና ቤተሰቦቻቸው፣ አቶ ጌታው ምትኩና ቤተሰቦቻቸው፣ ወይዘሮ ደመቀች አሰፋና ቤተሰቦቻቸው፣ ወይዘሮ ገርግስ ደስታና ቤተሰቦቻቸው፣ ወይዘሮ ሰለሜ ገብረ መስቀልና ቤተሰቦቻቸው፣ ቀሲስ እሸቱ ታደሰ እና ቤተሰቦቻቸው፣ አቶ ዳኜ ከበደና ቤተሰቦቻቸው። ከዚህ በመቀጠል ከለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን የተላከ መልእክት አነባለሁ። የሀዘን መግለጫ። የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው ይሆንም የሚያምንብኝ ሁሉ ለዘላለም አይሞትም። ዮሐንስ 11:25 ለሊቀ ትጉሃን ቀሲስ ጌጡ የኋላሸት እና ቤተሰቦቻቸው። እኛ የርዕሰ አድባራት ለንደን ደብረ ጽዮን ቅድስት ቤተክርስቲያን ቅድስት ማርያም ቤተክርስቲያን አባላት ካህናትና ምዕመናን በክብርት ባለቤቶ በወይዘሮ ውበቴ ደምለው ከዚህ ዓለም በእረፍት ሞት መለየት የተሰማንን ጥልቅ ሐዘን እንገልጻለን። ፈጣሪ የባለቤቶትን ነፍስ ከጻድቃን ከሰማዕታት ጎን በሰላም ያሳርፍ ዘንድና እርስዎንና መላ ቤተሰቦንም ሐዘናችሁን እንዲያቀልላችሁ መጽናናቱንም እንዲሰጣችሁ ዘወትር እንጸልያለን። በመከራ ጊዜ የደረሱልንና በችግራችን ያጽናኑን አባታችን ነዎትና ዘወትር የእርስዎን ውለታ አንረሳም። ለዚህ ውለታው እግዚአብሔር ብድሩን ይከፍለው ዘንድ እግዚአብሔር እንደምናለን። እግዚአብሔር ያጽናዎት። የአጸደ ማርያም ነፍስ እግዚአብሔር በቅዱሳን ነፍሳት ዘንድ ያሳርፍልን፣ አሜን ይላል። ከዚህ በመቀጠል የጽርሐ ጽዮን አንድነት ማህበር የተምሮ ማስተማር ማህበር አባላትና የማህበረ ቅዱሳን መዝሙር ክፍል አባላት በአንድነት ባላችሁበት ሆናችሁ ለዚሁ ያዘጋጃችሁትን መዝሙር ትዘምራላችሁ።